ሰላም በዚህ ቪዲዮ የቲክቶክ አካውንታችሁን እንዴት ማጥፋት እንደምትችሉ ደረጃ በደረጃ እናያለን። ይህ ቪዲዮ ከተመቻችሁ ከጠቀማችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ምናልባት ቲክቶክ መጠቀም ሰልችቷችሁ ወይም በሌላ በማንኛውም ምክንያት አካውንታችሁ ሙሉ በሙሉ ለማጥፋት ከፈለጋችሁ ይህን ቪዲዮ ይጠቅማችኋል። ነገር ግን አካውንታችሁን ከማጥፋታችሁ በፊት የሰራቻቸው ቪዲዮዎች እና ፖስቶች ሙሉ በሙሉ እንደምታጡ ማወቅ አለባችሁ። ስለዚህ በመጀመሪያ ወደ ስልካችሁ ሴቭ ማድረጋችሁን እንዳትረሱ። ሌላው አማራጭ ደግሞ አካውንቱን ለጊዜው ማገድ ወይም ዲአክቲቬት ማድረግ ነው። ይህ ሲሆን አካውንታችሁ ከቲክቶክ ላይ ለጊዜው ይጠፋል። ነገር ግን ወደፊት መመለስ ከፈለጋችሁ በማንኛውም ሰዓት መልሳችሁ ማግኘት ትችላላችሁ። በዚህ ቪዲዮ ሁለቱንም አማራጮች አሳያችኋለሁ። በመጀመሪያ ወደ ቲክቶክ ፕሮፋይላችሁ ለመግባት ከታች በስተቀኝ በኩል ያለውን ፕሮፋይል የሚለውን ምልክት ተጫኑ። በመቀጠል ከላይ በስተቀኝ በኩል ያለውን የሶስት መስመር ምልክት ሜኖ ንኩት። በዚያ ጊዜ የጎን መውጫ ዝርዝር ይከፈትላችኋል። ከዛም ወደ ታች ወረድ ብላችሁ ሴቲንግ ኤንድ ፕራይቬሲ የሚለውን ትመርጣላችሁ። እዚህ ዝርዝር ውስጥ ላይ የመጀመሪያ አካባቢ የሚገኘውን አካውንት የሚለውን ምርጫ ተጫኑ። ብዙ መፈለግ አይጠበቅባችሁም። በመቀጠል ወደ ታች ወረድ ስትሉ ዲአክቲቬት ኦር ድሌት አካውንት የሚል ታገኛላችሁ። እሱን ንኩት። አሁን ዲአክቲቬት ወይም ድሌት የሚለውን ከሁለቱ አንዱ ትመርጣላችሁ። አካውንታችሁ ካገዳችሁ ወይም ዲአክቲቬት ካደረጋችሁ በፈለጋችሁት ጊዜ መልሳችሁ መክፈትና መረጃዎችን ማግኘት ትችላላችሁ። በቋሚነት ለማጥፋት ግን ድሌት የሚለውን መምረጥ ይኖርባችኋል። ይህን ከወሰናችሁ ግን አካውንቱ ሙሉ በሙሉ ይጠፋል። ሆኖም ግን ሀሳባችሁን ከቀየራችሁ በ30 ቀን ውስጥ መልሳችሁ ሎጊን በማድረግ አካውንቱን ማዳን ትችላላችሁ። ዛሬኛ በቋሚነት የምናጠፋበትን መንገድ ስለምናይ ድሌት አካውንት ፐርማነንትሊ የሚለውን እንመርጣለን። እዚህ ላይ ቲክቶክ አካውንታችሁን ለምን ማጥፋት እንደፈለጋችሁ ጥያቄ ጠይቃችኋል። ጥያቄውን መመለስ ትችላላችሁ። ካልፈለጋችሁ ግን ከላይ በስተቀኝ በኩል ያለውን ስኬፕ የሚለውን መጫን ትችላላችሁ። ከማጥፋታችሁ በፊት የቲክቶክ መረጃዎቻችሁን ዳታ ማውረድ ከፈለጋችሁ ሪቪው ሪኩዌስት የሚለውን ተጭናችሁ ማውረድ ትችላላችሁ። ምክንያቱም አካውንቱ ሲጠፋ በድራፍት ላይ የተቀመጡ ቪዲዮዎች ጭምር አብሮ ይጠፋሉ። መረጃ ማውረድም ካልፈለጋችሁ ግን ከታች ያለውን የስምምነቱን ሳጥን መርጣችሁ ኮንቲኑ የሚለውን ትጫናላችሁ። አካውንታችሁ ሲጠፋ ምን እንደሚፈጠር የሚያሳየውን መግለጫውን ከፈለጋችሁ ማንበብ ትችላላችሁ። ከስር ያለውን ኮንቲኑ ብለን እንቀጥላለን። በመጨረሻ አካውንቱ የእናንተ መሆኑን ለማረጋገጥ በስልካችሁ በኤስኤምኤስ የተላከላችሁ የማረጋገጫ ኮድ እዚህ ታስገባላችሁ። ኮዱን በትክክል ካስገባችሁ በኋላ ድሌት አካውንት የሚለውን ስትጫኑ አካውንታችሁ ይጠፋል። ሂደቱ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ ማድረጉንና ቪዲዮውን እንደዚሁ ላይክ ማድረጋችሁ እንዳይረሳ። ወደፊት በሌሎች ጠቃሚ መረጃዎች እስከምንገናኝ ደህና ሰንብቱ።